ተመልካቾች ቤተልሔም ነኝ። እኔ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደምን ከረማችሁ ለማለት እወዳለሁ። ባለፈው ጊዜ መጥቼ እንደተናገርኩት የዩቲዩብ ቻናሌ ከተቋረጠ ለ3 ተከታታይ ዓመታት ነበረ። በ3 ዓመት በጸጥታ ተቀምጠናል። አሁን ለመመለስ ሞክራለሁ፣ አሁን ለመስራት ሞክራለሁ፣ ጥረቶችን አድርጋለሁ። የራሴን ጥረቶች 3 ዓመት ለምን ተቋርጦ እንደነበረ የራሱ የሆነ ሰፊ ታሪክ አለው። ከግል ጉዳይ ጋር የተያያዘ ነው። ነገር ግን አስተያየቶችን፣ የፖለቲካ ሀሳቦችን እሰጣለሁ ሲመቸኝ፣ ወይም ደግሞ እንደ አጀንዳው አይነት ወይም ደግሞ ትዝብቶችን ያስቀምጣለሁ ብዬ ተናግሬያለሁ። ዛሬም አንድ ትዝብት ይኖረኛል። ከዚህ በፊትም በፕሮግራሜ ላይ ቀደም ባለው ፕሮግራሜ ላይ አንስቼው አውቃለሁ። የብልጽግና ሹማምንት ልብሶች፣ የቅንጦት እቃዎች፣ የዲዛይነር እቃዎችን ለምንድን ነው በዚህ ደረጃ በፍቅር የተነደፉባቸው ብዬ እገረም ነበር። ከዚህ ቀደምም እንደ ዓለም ሴሌብሪቲ ለምንድን ነው የሚያደርጋቸው የሚል አንድ ፕሮግራም ከአንድ እንግዳ ጋር ሰርቼ ነበረ አስታውሳለሁ። አሁንም እሱን ብሽሽቅ በሚመስል ሁኔታ የብልጽግና ሹማምንት ሎጓቸው በትክክል የሚታዩ የቅንጦት የዓለም ቅንጦት እቃዎችን ሲያደርጉ ያለው ፋሽን በዓለም ላይ ከአይነ ጥቅሻ በፈጠነ ሁኔታ ይመረታል። ፋሽን አልባሳቶች ብቻ አይደሉም። ፋሽኖች ጌጣጌጦች፣ መነጽሮች፣ ቦርሳዎች፣ ጫማዎች፣ ቀበቶች፣ መኪናዎች፣ ስልኮች፣ ኢቨን ሰርጀሪ፣ እነዚህ ሁሉ ፋሽን ናቸው እና ፋሽንን መከተል የሚወድ ሰው በራሱ ገንዘብ ላይ የሚያደርገውን ብክነት ወይም ለደስታ የሚያደርገውን ነገር ጀጅ ለማድረግ አልፈልግም። ሰው ምርጫውን ስለሆነ የሚኖረው። ነገር ግን እንደ አፍሪካ ያሉ መሪዎች ለዛም ኢትዮጵያ የሚመስል አገር የሚመሩ ሹማምንቶች በዲዛይነር እቃዎች እንዴት ነው በፍቅር ሊወድቁ የቻሉት? ለምንድን ነው በተተቹ ቁጥር በግልጽ የሚታዩ ሎጎቻቸው በግልጽ የሚታዩ ሊረጋገጡ የሚችሉ አልባሳትን አድርገው ወደ አደባባይ ሊወጡ የደፈሩት በምን ምክንያት ነው ብዬ ራሴን እንድጠይቅ ያደርገኛል። በዓለም ላይ ያሉ መሪዎች አንዳንዶቹ ባክግራውንዳቸው ንግድ ነው። ትልልቅ ካምፓኒ፣ ትልልቅ ኢንዱስትሪዎች ይኖሯቸዋል እና ተጠያቂ አይሆኑም። በዚህ የፈለጉትን ቢለብሱ ከጀርባቸው የሀብት ምንጭ ስላለ እንደ ብክነት አይጠየቁም ወይም አይወነጀሉም። ነገር ግን አፍሪካን የሚመስል ሀገር፣ ኢትዮጵያን የምትመስል ሀገር ከዚህ ቀደም ባክግራውንዳቸው የሚታወቁ ማን እንደነበሩ የሚታወቁ የብልጽግና ሹማምንት ለምንድን ነው ይሄንን ሊያደርጉ የደፈሩት? ለምንድን ነው በዚህ ልክ ለመንቆጥቆጥ የወደዱት ብዬ በራሴ እገረማለሁ። በጣም እገረምባቸዋለሁ። እኔ በቅርብ ከጥቂት ሳምንት በፊት አንድ ነገር ገጠመኝ። ይህን ፕሮግራም ለማስቀጠል የኔን የዩቲዩብ ፕሮግራም ሰፋ አድርጎ ለማስቀጠል ስቱዲዮችን ለመገንባት የግድ ስፖንሰሮች ያስፈልጉኝ ነበር እና ያንን ስፖንሰር ለመጠየቅ ተገድጄ ነበረ። የፖለቲካ ፕሮግራም ስለማዘጋጅ ስፖንሰሮችን በቀላሉ ለማግኘት እንደ መዝናኛው ለማግኘት በጣም ያስቸግራል። ምክንያቱም ቢዝነስ ኦነሮች ከሁሉም ሰው ጋር በሰላም መኖር የሚል ፕሪንሲፕል ይከተላሉ፣ ከተቃዋሚም ጋር ከመንግስትም ጋር። ስለዚህ የኔ ፕሮግራም ደግሞ ተቃዋሚዎችንም መንግስትንም ይታከካል እና በዛ ምክንያት በጣም ያስቸግረኛል ፕሮግራሙን የሚደግፍ ሰው ማግኘት። ፕሮዳክሽን ደግሞ ይሄን ስራ የምትሰሩ ሰዎች ታውቁታላችሁ፣ በጣም ትልቅ ወጪ የሚፈልግ በጣም ትልቅ ገንዘብ የሚፈልግ ጉዳይ ነው እና ለዛ ነው ፕሮግራሜ በየጊዜው እየተቆራረጠ እየቀጠለ ከዛ ይቋረጣል ከዛ ይቀጥላል። ምክንያቱም ፕሮዳክሽኑ ኑሮዬን አይደጉምልኝም። ይሄ ለፓሽኔ ነው የምሰራው፣ ስለምወደው ነው የምሰራው። ወደ ኑሮዬ ስመለስ ደግሞ ይሄ ይበላሻል ወይም ደግሞ ከኑሮዬ ላይ አምጥቼ ይሄንን መደጎም እገድዳለሁ ማለት ነው። በዛ ምክንያት ስፖንሰር ለመጠየቅ ፈልጌ አንድ ሚቲንግ ነበረኝ፣ የቢዝነስ ሚቲንግ። በዚህ ሚቲንግ ላይ እንደ ቢዝነስ ሚቲንግ ነው፣ ለቢዝነስ
ሚቲንግ የሚያስፈልግ ልብስ ለብሼ ተዘጋጀው በቀጠሮ ሰዓት ደረስኩ። ነገር ግን በእጄ ያንጠለጠልኩት እንደ ቀልድ ያንጠለጠልኩት ቦርሳ ይህን የስራ ስብሰባ አበላሸብኝ። እኔ ቦርሳውን አንድ እንግሊዛዊ ጓደኛ አለኝ እና በስጦታ ነው የሰጠኝ። ለልደቴ ነው የተቀበልኩት። ዋጋው በግምት $10,000 አካባቢ ነው እና ይህን እንደ ቀልድ አንጠልጥዬ የሄድኩት። ይሄ አርማው በሚታይ የዲዛይነር የቅንጦት እቃ ነበረ እና በእርግጥ እኔ እንደዚህ አይነት ነገሮች የሚያስደስተኝ ሰው አልነበርኩም። ስጦታ ብቻ ስለሆነ ነው የተቀበልኩት። እውነት ለመናገር በስጦታውም ደስተኛ አልነበርኩም። ምክንያቱም ገንዘቡ ቢሰጠኝ እኔ ኢትዮጵያዊ ነኝ፣ እንደዚህ አይነት ብዙ ስሜቶች አይሰጡኝም። የሚወዱ ሰው ሊኖር ይችላል፣ አልፈርድም። ግን እኔ ብዙ ህጻናት ነው ያለው፣ ብዙ ለመኖር የሚታገሉ ሰዎች በቅርብ ያሉ እና ገንዘቡ ለእኔ እጅ ውስጥ $10,000 ቢገባ ብዙ ነገር እሰራበት ነበር። ነገር ግን ስጦታ ነበር እና ያው የስጦታ ፈረስ ጥርሱ አይታይም እንደሚባለው ምንም ቢሆን መቀበል ነበረብኝ። ግን ደስተኛ አልነበርኩም ከምር የእውነት። እና ይህን የስጦታ ቦርሳ አንጠልጥዬ የቢዝነስ ስብሰባ ላይ ተገኘው። ማውቃቸው የምቀርባቸው ሰዎች ነበሩ። ይሄንን አሁን የምናገረው ነገር እንደሚያዩት እርግጠኛ ነኝ። እና ስብሰባው ልክ ሊጀመር ሲል 2 ነበሩ። ሊጀመር ሲል ወረፍ አርጉኝ በቦርሳዬ። ምን አክል ገንዘብ ልንሰጥሽ እንችላለን? ያልሺው እኮ የዲዛይነር ቦርሳ ነው እና ዋጋውን እናውቀዋለን እና አንቺ በዚህ ደረጃ እንደዚህ ነው ያለ። ይህን አክል ቦርሳ ያዝሽ ልጅ ምን አክል ገንዘብ ብንሰጥሽ ፕሮግራሙ ይቀጥልሻል ብለሽ ነው የሚል ትዝብት ላይ ወደኩ። በዚህ ደረጃ ሰዎች ይታዘባሉ ወይ? በዚህ ደረጃ ብዙ ነገር ያበላሻል ወይ ብዬ እውነት ለመናገር አስቤ አላውቅም። እኔ በዚህ ደረጃ አንድ ግለሰብ የፈለኩትን ለማድረግ የምችል አንድ ግለሰብ በዚህ ደረጃ ትዝብት ላይ ከወደኩ፣ እናንተ ሹማምንቶች፣ እናንተ መኳንንቶች ህዝቡ ምን ይላችኋል? ህዝቡ ብቻ አይደለም አበዳሪዎቻችሁ ምን ይሏችኋል? አበዳሪዎች አሏችሁ አይደለም? ትበድራላችሁ። እነዚህን የቅንጦት የዲዛይነር እቃ በላያችሁ ላይ ሲያዩ ምን ይሏችኋል? ህዝቡ ምን ብሎ ይታዘባችኋል? ምናልባት ልክ እንደኔው እንሆናለን። እናንተ በስጦታ የተቀበላችሁት ከመንግስት ካዝና መዝብራችሁ ላይሆን ይችላል፣ ከመንግስት ካዝና ሰርቃችሁ ላይሆን ይችላል፣ ከሀገር ገንዘብ ቆንጥራችሁ ላይሆን ይችላል። የሚወዷችሁ ሰዎች ልክ እንደኔ የሚያከብሯችሁ ሰዎች ስጦታ ሰጥቷችሁ ሊሆን ይችላል። ግን ገደብ አለው ወይ? ስጦታ ስትቀበሉ ልክ አለው ወይ? የምትቀበሉበት እቃ በዚህ ደረጃ $1,000 የሚወጡ የቅንጦት እቃዎችን አድርጋችሁ ስትወጡ፣ የዲዛይነር እቃዎችን አድርጋችሁ ስትወጡ ከምትመሩት ህዝብ ጋር አብሮ ይሄድላችኋል ወይ? ምክንያቱም እናንተው ናችሁ ለተማሪዎች ምገባ ያዘጋጃችሁት፣ እናንተው ናችሁ በረሃብ የሚጠራሞቱ ልጆች፣ ራሳቸውን ስተው ለሚወድቁ ልጆች ገበታ ያዘጋጃችሁላቸው። የምትመሩትን ሀገር ህዝቡን ታውቁታላችሁ እና አስፈላጊ ነው ወይ አድርጎ መታየት የሚለውን አስተያየቴን መስጠት ፈልጋለሁ። ሌላው በመጨረሻ ልናገረው የምፈልገው ነገር ሹማምንቶች፣ የብልጽግና ሹማምንቶች አሁንም ይህን ተሰምታችሁ ትታርማላችሁ ብዬም አይደለም። ከሚቆጨኝ ብናገረው ወይም ከልቤ ውስጥ ከሚብሰለሰል ብናገረው ይሻላል ብዬ ነው። በርካታ ጊዜዎች በጠቅላይ ሚኒስትሩ ሀሳብ አመንጭነት፣ በጠቅላይ ሚኒስትሩ በአስቀመጡት አቅጣጫ መሰረት የተገነቡት በጠቅላይ ሚኒስትሩ በጎ ምክረ ሀሳብ የተደረጉት ስትሉ ሰማለሁ። ጠቅላይ ሚኒስትሩ ባለባበሳቸው እዚህ ግባ የማይባል ካኪ ሱሪ አይደለም አድርገው የማያቸው በርካታ ጊዜ በስብሰባዎች፣ በፕሮጀክቶች፣ ምርቃቶች ላይ እዚህ ግባ የማይባሉ ተራ ካኪ ልብስ አገር ውስጥ የተሰፉ የሚመስሉ ልብሶችን አይደለም የሚለብሱት። አንድ ጊዜ እንደውም በራሳቸው አንደበት ምን ሲሉ ሰምቻለሁ። ይሄ የለበስኩት ሱፍ ከአዳማ የተመረተ ነው፣ እዚሁ አዳማ የተመረተ ነው ብለው ሲናገሩ ሰምቻለሁ። የምትፈልጉትን ብቻ ነው እንዲህ የምትከተሏቸው። መሪያችሁ አቅጣጫ ሲያስቀምጡ ይህንን አታረጉም፣ አትተገብሩ። እናንተ ሀገር የምትመሩ ሰዎች ናችሁ
አገሪቱን በሚመጥን ሁኔታ መልበስ እንዳለባችሁ እረዳለሁ። አገሪቱን የወከላችሁት ሀገር አለና አገሪቱን የሀገር ስም ከጀርባችሁ ስላለ በስብሰባዎች ስትገኙ፣ በዓለም አቀፍ መድረኮች ላይ ስትገኙ የሚመጥናችሁ ልብስ ማድረግ እንዳለባችሁ እረዳለሁ። ኢትዮጵያ የምትባል ሀገር ስለምትሸክሙ ከጀርባችሁ። ነገር ግን በዚህ ደረጃ የምትመሩትን ህዝብ ይመጥናል? በእነዚህ $1000 የምታደርጉት ጃኬቶች፣ መነጽሮች፣ ጫማዎች አግባብ ናቸው ወይ? ለምን መሪያችሁን አልተከተሉም? እሳቸውን ሳያቸው በጣም ቀላል ተራ ልብሶችን ሲያደርጉ ስለማይ ይህንን ትዝብቴን ልነግራችሁ፣ ህዝቡም እንደሚታዘባችሁ እኛም እንደምናያችሁ በዛውም ከራሴም ህይወት ጋር ተግቼ አያውቁም የምትሏቸው ሰዎች ወይም እንደኔ አይነት ግለሰብ የፈለገውን ሊያደርግ የሚችል ሰው ከተቸገረም ራሱ ነው የሚቸገረው እና እንደኔ አይነት ሰው በዚህ ደረጃ ትችት ከገጠመው እናንተ ምን ሊገጥማችሁ ነው የሚለውን ታስባላችሁ የሚለውን ለመናገር ነው። አመሰግናለሁ ስለተከታተላችሁኝ። እግዚአብሔር